አብሮ መታየት አይደለም እርስ በርስ መታየቱ መተሳሰቡ መጠኑ እየወረደ ሄደ። ትምህርት ለመጀመር ጥቂት አመታቶች ቢያስፈልጉኝም በልጅነቴ የገባሁበት የቄስ ትምህርት ቤት እጅግ ጥሩና ድንቅ ስለነበር ዘወትር በጉብዝናዬ መምህሬ ወጣት ጸጋዬ ይባላል ያበረታታኛል፣ ይሸልመኛል። ከመምህሬ ሽልማቶች በተጨማሪ እዛው የምንማረው በወላጆቹ መኖሪያ ግቢ ስለነበረ እናቱ ያንን ሁሉ ተማሪ ሰብስበው አንዳንድ ቀን ድፎ ዳቦ ከተደፋ ደርድረው ያበሉናል። እንበላለን፣ እንጠጣለን። እኔን ታዲያ ለየት ያለ ጥሩ ቦታ ላይ ነው ሁሉም የሚያስቀምጡኝና የሚጋብዙኝ። ማበረታቻቸው ቀላል አልነበረምና ሁላችንም ተማሪዎች ትምህርቱን እንደምንበላው ዳቦ ቆሎና እንደምንጠጣው ውሃ ጭልጥ አድርገን ጎበዞች ሆነናል። ጠዋት ከመኝታዬ ተነስቼ እናቴ ወይንም ታላላቅ ወንድሞቼ አጥበውኝ ልብሴን አልብሰውኝና ቁርሴን አብልተውኝ ከሶስቱ አንደኛው ወንድሜ ጋር እጄን ተይዤ ወደ ቄስ ትምህርት ቤት ከሰፈሬ ልጆች ከጓደኞቼ ጋር እጓዛለሁ። ታዲያ ይቺ ጓደኛዬ በብዛት አንድ ቀይ የሽሮፕ ጠርሙስ ውስጥ ሲላት የስንዴ ሲላት የሽምብራ ቆሎ ከታ ጨውና ውሃ ጨምራ ይዛ ትመጣለች። በእረፍት ሰዓታችን ስለምታበላኝ እቀናባታለሁ። መቼ ነው እኔም እንደዚህ ይዤ የሚሄደው የምችለው መቼ ነው የሚለው ጥያቄ ህልም ሆነብኝ። እኔም እንደሷ ይዤ መሄድ እንደምፈልግ ለቤተሰቦቼ ስነግራቸው ይስቁና አይሆንም ትን ይልሻል በማለት የማይረባውን ምክንያታቸውን ተራ ሳይጠብቁ ሁሉም ያዥጎደጉዱታል። እንዳልተሳካልኝ ሳውቅ ዝም እላለሁ። ግን ድንገት በቤታችን ቆሎ ከተዘጋጀ አቤት ያለኝ ደስታ ልዩ ነው። ባይሆን ይቺ የሰፈር ጓደኛዬ እሷ ቆሎን በምትይዝበት ጠርሙስ የዘፈዘፍነውን ቆሎ ከበላን በኋላ ሰርቄ ከአጭር ቀሚሴ ስር ከምለብሰው ሱሪ ኪስ ውስጥ ደብቄ በመውሰድ ጠርሙስ ውስጥ ከተን እስኪርስ ጠብቀን የምናገኘው ሰዓት እየተቀባበልን እንበላለን። ታዲያ የተከለከልኩትን ነገር ለማግኘት የግድ መንገር ወይንም አስፈቅጄ መልስ ካጣው የራሴን እርምጃ መውሰዱን እንደ አማራጭ በመያዝ የህይወት መመሪያ ያደረኩት። ሁል ጊዜ ከሶስቱ አንደኛው ወንድሞቼ ተራ የደረሰው ከሆነ እጄን ይዞ መንገዴን የምጓዘው ብዙ ሴቶች እያስቆሙ ይስሙኛል እንጂ ብቻዬን ብሆን ለማናቸውም ሳልያዝ ሮጬን እንዳልሳም ለማድረግ እቅዴ ነበር። ጉንጬን እስኪያቃጥለኝ የመግመጥ ያህል በመሳም የምታሳምመኝ አንዲት ወጣት ግን አሁንም ሳስባት ግርም ትለኛለች። የምትጠራኝ እንደሌሎቹ ሰዎች በስሜ አይደለም። ለየት ያለ የስም አጠራር አላት። አባቴ ባወጣልኝ ስም አጠራኝም እና ገና ድምጿን ጥሪዋን ስሰማ ዞር ብዬ እፈልጋታለሁ። የሚያቃጥለኝ ጉንጬ ትዝ ይለኛል። ይህን ስሜቴን ስለማታውቅና አትሳሚኝ ብላት ለእናቴ ነግራ እንደምታስቆጣኝ ስለማውቅ እንደውም ቀድሜ ሄጄ ጨብጣታለሁ። እሷ ግን መግመጧን ለአንድ ቀን ረስታው አታውቅም። ለድፍን አንድ አመት እንደሳመችኝና እንዳቃጠለችኝ የቄስ ትምህርቴን ጨርሼ ወደ ሌላ ትምህርት ቤት ለመዛወር ያለኝ ጉጉት ከፍተኛ እንዲሆን ግፊትም ያሳደረብኝ የሷ አሳሳምና ቃጠሎ ሳይሆን አይቀርም። ከትምህርት ስመለስ አንዳንድ ቀን ከቤታችን የማይጠፉት ጎረቤታችን እማማ ትልቋ አዝለውኝ ሽፈንፈን አድርገው ቤታቸው ይወስዱኝና እንደ ልጅ አብሬያቸው ስጫወት እንደ ልቤ ስጮህና ስዘል ደስ ይለኛል። መብቴ የበለጠ የሚከበርልኝ እሳቸው መጥተው ሲወስዱኝና እላያቸው ላይ ሆኜ ስጫወት ነው። ሌሎች ልጆች ጋር ሳልገናኝ የጨዋታን የልፊያን ምንነት ሳላውቅ ስላደኩኝ ነው መሰለኝ ሌሎች ልጆች ሲጫወቱ ተደብቄ አብሬ ለመሯሯጥ አቅሙም ድፍረቱም አጣሁኝ። በተለይ ልብሴ ወይ ጥፍሬ ወይ እግሬ ላይ ጸጉሬ ቆሽሾ ከተገኘው ሁለተኛ እማማ ትልቋ እንዳይወስዱኝ ስለምከለከል መጫወቱን ልቤ ቢከጅልም ከማየት ያለፈ ወኔ ግን አቀላቅሎኝ ተጫውቼ አላውቅም። በልጆቹ ሁሌም እቀናለሁ። ሁሌም ታድለው ምን አለ እኔም አብሬያቸው እንድጫወት ቢፈቀድልኝ እላለሁ በሆዴ። እማማ ትልቋ ሁለት ትላልቅ ወንድ ልጆች አሏት። አንደኛው
ዶክተር ነው። ኑሮ ጎዴ ከተማ ወደ ድሬዳዋ ያደረገ ሲሆን ሁለተኛው ልጇ ደግሞ የጤና መኮንን ነው። የሚገርመው ታዲያ ከኛ ቤት በጣም በመቀራረብ የሚገባውና የሚወጣው እንዲሁም እኔ ከመወለዴ በፊት በታላላቆች ወንድሞቼ እድሜ በደንብ የሚታወቀው ዶክተሩ ልጇ ከእናቴ ጋር የነበረው ቅርርቦሽ ለብቻው ነበር ሲባል ሰምቻለሁ። እንደውም ያኔ አባታችን ወታደር ስለሆነ ወደ ስራ ሲሰራ ጡረታ ከመውጣቱ በፊት ለስራ ጉዳይ ወደ ጠረፍ ሲሄድ ልጆቹን ለማስጠናትና የቅርብ ዘመድ በመሆን በሆነ ስሜት ከኛ ቤት በአብዛኛው ጊዜ ይገኝ እንደነበረ ሲናገሩ ሰምቻለሁ። እኔ ባልወለድም ከኔ ቀድሞ እዛ ቤት ውስጥ የነበረ ሰው እንደሆነ አውቄያለሁ። አባቴም ጥሩ ልጅ ነው ብሎ ስለሚያምንበት በትምህርት ሰዓት የሚያስፈልገውን እየሞላለትና እያቀረቡት ለታላቅ ድል የበቃ ብርቱ ልጅ ነው። እሱና ወንድሙ ከአንድ አባት ባይወለዱም የሁለቱም አባቶች ግን በህይወት ባለመኖራቸው እማማ ትልቋ ሁለቱን ያሳደገቻቸው ጠላ በመሸጥና በየቦታው ስራን በመስራት በጽናት ነበር። ጉብዝናዬ በአንድ አመት ውስጥ በወቅቱ እስከነበረው ዳዊት መድገም መጽሐፍ ማንበብ ድረስና የቀለም ትምህርት እንድማር ለመመዝገብ ተወሰነ። እድሜን በትክክል ባላውቅም አቀላጥፌ ስለማነብና ስለምጽፍ እድሜዋ 7 ነው ተብሎ እንድመዘገብ ተወስኖ ለትምህርት ቤት መግቢያ ፈተናዎች ቀረብኩኝ። ስሜን እስከ አያቴ በአማርኛ በእንግሊዝኛም አወላግጄ ጻፍኩኝ። የተሰጠኝን ጋዜጣ ገጣጥሜ በኮልታፋው አንደበቴ ለተደረደሩት ሁለት ሴቶችና ሌሎች መምህራኖች አነበብኩኝ። የትምህርት ቤቱ ርዕሰ መምህር ጎበዝ ብለው አጨበጨቡልኝ። ሌሎቹም አጨበጨቡልኝ። ከዛም የመጨረሻው ፈተና በቀኝ እጄ የግራ ጆሮዬን በራሴ ላይ አሳልፌ እንዲይዝ ነበረ። ባሳዩኝ መሰረት ለመያዝ የላኩት እጄ ራሴን ሳያልፍ ጆሮዬ ጋር ሳይደርስ ቀረ። ጆሮዬን ቁልቁል ይፈልገው ጀመር። አልደረስኩበትም። መያዝም አልቻልኩም። በዚህ ጊዜ እድሜሽ ስንት ነው የሚል ጥያቄ ተሰነዘረ። ባጠናሁት መሰረት 7 አልኩኝ። ሁሉም ፈገግ አሉ። አንመዘግብም እንዳይሉኝ ጆሮዬን ለመያዝ አንደኛው ትከሻዬን ሳጎነብስ ልደርስ ባለመቻሌ ለካስ ከወገቤም አብሬ ስብር ብዬ ኖሮ ያደረኩትን ጉጉት በመመልከት እድሜዋ 7 አመት ብለው መዝግበው ትምህርት ጀመርኩኝ። ክፍል 5 ይቀጥላል።